2010 ላይ ተመራቂ ተማሪ ያለው ልንመረቅ ወደ መጨረሻ አካባቢ ነገሮች ተደራርቦብኝ ለፋይናል ፈተና በደንብ አልተዘጋጀውም ነበር። ግቢ ውስጥ በየፈተናው መሃል የአንድ ወይም ሁለት ቀን ጋፕ ይኖራል እና የመጨረሻ ፈተና የአንድ ቀን ጋፕ ነበር። ትምህርቱ የቲዮሪ ወይም ጽንሰ ሐሳብ ትምህርት ነበር። የቲዮሪ ትምህርት ለኢንጂነሪንግ ተማሪ ይከብዳል፣ ምክንያቱም የለመድነው አብዛኛው ካልኩሌሽን ስለሆነ የቲዮሪ ትምህርት ትንሽ ይከብደናል እና ይህን ትምህርት ክላስ ውስጥ ከተማርኩት ውጪ አንድም ቀን አጥንቼው አላውቅም ነበር። በዛች አንድ ቀን ውስጥ 5ቱንም ቻፕተር መሸፈን ገና ሳስበው በጣም አስጨነቀኝ። እኔ ጭንቀት አልወድም። ከተጨነቅኩ ምንም ነገር መስራት አልችልም። የዛን ቀን ጭንቀቴን መቼም አልረሳውም። ሙሉ ቀን ዶርም ውስጥ አልጋ ላይ ስገላበጥ ለቤተሰብና ጓደኞቼ እየደወልኩ ስልክ ሳወራ ዋልኩ። ይህን የማደርገው ከጭንቀቴ ወጥቼ ወደ ጥናት ለመመለስ ነበር። ዘና የሚያደርግ ፊልም ላይ ሞከርኩ፣ ግን አንዱም አልሰራልኝም። ቀኑ እያለቀ ጭንቀቴ እየጨመረ መጣ። ውጤቴ በመጨረሻ ሰዓት ዝቅ እንዲልብኝ አልፈልግም፣ ግን ደግሞ ምንም አላጠናሁም። የበለጠ ተጨነቅኩ። ማታ 1 ሰዓት ሆነ። ራሴን አረጋግቼ ወደ ጥናት ለመመለስና ጭንቀቴን ለማቆም የሞከርኩት ሁሉ አልተሳካም ነበር። በመጨረሻም የመጨረሻ አማራጭ ነበረኝ፣ ቤተክርስቲያን መሄድ። 6 ኪሎ የሚገኘው ሁሌ ሲጨንቀኝ የሚሄድበት ምስካየ ኅዙናን መድኃኔዓለም ቤተክርስቲያን ማታ ሄድኩ። ብዙ ጸለይኩ፣ አለቀስኩ። በማልቀሴ እንደማስቁ ተስፋ አደርጋለሁ፣ ምክንያቱም በዛ ሰዓት የጨነቀኝን ጭንቀት ዛሬም አልረሳውም። ብቻ ከጸሎት ልመናና ለቅሶ በኋላ ውስጤ ሰላም ሲሆን ተሰማኝ። ስረጋጋ ታወቀኝና ከቤተ ክርስቲያን ወጥቼ ለራት ምግብና የፕላስቲኩን ኮካ ገዝቼ ወደ ዶርም ገባሁ። እኔና ጓደኛዬ ኮካ በመጠቀም ብዙ ታሪክ አለን። ፕሮጀክት የሚኖረን ቀን ወይም ለረጅም ሰዓት ማጥናት ስንፈልግ እንቅልፋችን እንዲጠፋ ኮካ እንጠጣ ነበር። የዛን ቀንም ሌሊቱን ሙሉ ሳጠና ለማደር ስለወሰንኩ ኮካ ገዛሁ። ራት ከበላም በኋላ 2:30 አካባቢ ኤርፎን አድርጌ በሰዓቱ የዲያቆን ቴዎድሮስ ዮሴፍ አዲስ የንስሐ መዝሙር ነበርና እሱን ከፍቼ የዶርም ልጆችን ጫጫታ እንዳልሰማ ድምጹን ከፍ አድርጌ ማስታወሻ ደብተሬ ላይ ኖት እያወጣሁ ማጥናቴን ቀጠልኩ። ሙሉ ሌሊቱን ኖት እየጻፍኩ ኮካ እየጠጣሁ መዝሙሩን ደጋግሜ እየሰማሁ ማንበቤን ያለምንም ድካም እስከ 11:30 ድረስ ቀጠልኩ። 11:30 አካባቢ 4ቱን ቻፕተር ጨርሼ 5ኛውን ግማሽ አድርጌ ነበር፣ ግን ደከመኝ። ከዚህ በላይ ከቀጠልኩ ፈተናውን በስርዓት ላልሰራ እችላለሁ ብዬ ስለፈራው እስከ 1:30 ድረስ ተኛው። ፈተና ጠዋት 3 ሰዓት ነበር። የ5ቱ ዓመት የመጨረሻው ፈተና ነው። ፈተናው ተጀመረ። ሙሉ ጻፍ ነበር። ያላጠናሁት ትንሽ ፓርት ነበር። ያጠናሁትን ሁሉ መስራት የቻልኩትን ያክል ሰርቼ ወጣሁ። በሚገርም ሁኔታ ይህንን ኮርስ ኤ+ አምጥቼ አስተማሪው ጎበዝ ልጅ በርቺ ብሎ እጄን ጨብጦኝ እኔም ተደስቼ ያ ጊዜ አለፈ። ይህንን ታሪክ የነገርኳችሁ ሳታጠኑ እስከ መጨረሻ ሰዓት ቆይታችሁ ብታጠኑ ጥሩ ውጤት ማምጣት ትችላላችሁ ለማለት አይደለም። ሰላም እንደምን ቆያችሁ? ሶስና እባላለሁ። በአዲስ አበባ ዩኒቨርሲቲ በኤሌክትሪካልና ኮምፒውተር ኢንጂነሪንግ ዲፓርትመንት አስተማሪ ነኝ። በዚህ ቻናል እንዴት ጎበዝ ተማሪ መሆን እንደሚቻልና የተለያዩ ያጠናን ስልቶችን አቀርብላችኋለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ዩቲዩብ አልጎሪዝም ይህን ቪዲዮ ለብዙ ተማሪዎች እንዲያደርስልኝ ላይክ አድርጉ። ከላይ ያለውን ታሪኬን የነገርኳችሁ አንዳንዴ ብዙ ችግር ወይም ያልጠበቅነው ነገር ገጥሞ ለፈተና ሳንዘጋጅ ጊዜው ሊሄድ ይችላል። በዚህ ሁኔታ ውስጥ ስትሆኑ ተስፋ መቁረጥ የለባችሁ። እስከ መጨረሻዋ ሰዓት ድረስ ማድረግ የምትችሉትን መክፈል ያለባችሁን ዋጋ ሁሉ ከፍላችሁ ነገሩን ለማስተካከል መሞከር አለባችሁ። ያን ቀን ሌሊቱን ሙሉ ለማጥናት ስወስን ቀን አልተኛውም ነበር። ጠዋትም 2 ሰዓት የማይሞላ እንቅልፍ ነበር የተኛሁት። ግን የመጨረሻ ፈተና እንደሆነ ሳውቅና ምንም እንዳላጠናው ሲገባኝ መክፈል ያለብኝን ዋጋ ለመክፈል ወሰንኩ። ከሁሉም በላይ ግን ያን ቀን የረዳኝን አምላኬን አመሰግናለሁ። እናንተም ለፈተና 1 ወር ወይም 1 ሳምንት ብቻ ይሆናል የቀራችሁ። በፍጹም እንዳትጨነቁ። ከዛ ይልቅ በቀራችሁ ጊዜ ውስጥ ተስፋ ሳትቆርጡ ማድረግ የምትችሉትን ነገር ተረጋግታችሁ አስቡና መክፈል ያለባችሁን ዋጋ ለመክፈል ወስኑ። እንቅልፋችሁን መቀነስ ሊሆን ይችላል፣ ወይም ከቤተሰብ ጋር የምታሳልፉትን ጊዜ መቀነስ፣ ወይም ደግሞ ሌሊት ተነስቶ ማጥናት። ብቻ ምንም ይሁን ሲያልፍ እንዲህ ባደርግ ኖሮ ብላችሁ ከምትጸጸቱ አሁን ላይ መክፈል ያለባችሁን መስዋዕትነት ለዓላማችሁ ክፈሉ። 5 ደቂቃም ትልቅ ዋጋ አላት።
ይህን ያስተማረችኝ አንዲት ጎበዝ ልጅ ነበረች። ሊዲያ ትባላለች። ለፈተና 5 ደቂቃ ቀርቶት እንኳን ተረጋግታ ላይብረሪ ውስጥ ቁጭ ብላ ታነብ ነበር። እሷን ከማወቄ በፊት አይደለም 5 ደቂቃ፣ ገና 30 ደቂቃ ሲቀረው ጥናቴን አቋርጬ እነሳለሁ። የእሷን እርጋታ ሳይና ፈተና ውስጥ ገብቼ የሆነ ጥያቄ መጥቶ የማውቀው የሚመስለኝ ግን በደንብ የማላስታውሰው ሲሆንብኝ ወይኔ 5 ደቂቃ ሰጥቼ ብከልሰው ኖሮ አሁን አይጠፋብኝም ነበር እያልኩ የምጸጸትበት ነገር ሲያጋጥመኝ አይደለም 5 ደቂቃ 1 ደቂቃ እንኳን ትልቅ ዋጋ እንዳላት ተረዳሁ። ከዛ ጊዜ በኋላ ፈተና ሲደርስ ከመጨናነቅ ይልቅ ባለችው ጊዜ የቻልኩትን ያክል ለማንበብና ራሴን ከጭንቀት ነፃ ለማድረግ ወሰንኩ። በቻልኩት ሁሉ ይህን መንገድ ስጠቀምበት ነበር። የመጨረሻው ፈተና ግን ከሌሎች ጉዳዮች ጋር ተደማምሮ በጣም አስጨንቆኝ ነበር። በቻላችሁት መጠን ሁሉ የተማራችሁትን ገና ትምህርት እንደተጀመረ ከስር ከስሩ አንብቡ። ጥያቄ እየሰራችሁ ተለማመዱ። ነገር ግን እንዳታጠኑ የሚያደርግ ጉዳይ ገጥሟችሁ ፈተና ከደረሰባችሁና በቂ ዝግጅት አላደረኩም ብላችሁ ካሰባችሁ አትጨነቁ። ጭንቀታችሁን ሁሉ ሸክምን ለሚያቀለው አምላካችሁ ስጡትና እናንተ የምትችሉትን ሁሉ አድርጉ። ባላችሁ ጊዜ በደንብ አንብቡ። አምላክ ደግሞ በተረፈው ይሞላላችኋል። ብዙ ልጆች ለፈተና የቀረን በጣም ትንሽ ቀን ነው፣ ምን እናድርግ ብላችሁ ጠይቃችሁኛል። በመጀመሪያ ጊዜ የለኝም ብላችሁ መረበሽና መጨነቅ አቁሙና ሳታጠኑት የቀራችሁትን ነገርና ያላችሁን ጊዜ ካልኩሌት አድርጉና ማጥናት ያለባችሁን ነገር ለቀረው ጊዜ አካፍሉት። ከዛም በቀን ምን ያክል ሰዓት ባጠና በቀረው ቀናት ውስጥ ጥናቴን መጨረስ እችላለሁ ብላችሁ አስቡ። ይህን ስታስቡ በቀን ውስጥ ለ8 ወይ ከዛ በላይ ሰዓት ማንበብ እንዳለባችሁ ልትረዱ ትችላላችሁ። ይሁን የቀራችሁ ጊዜ ትንሽ ስለሆነ ከእንቅልፋችሁ ቀንሱ። በቀን 4 ወይም 3 ሰዓት መተኛት ካለባችሁ አድርጉት። እያንዳንዷን የእረፍት ሰዓት ለጥናት መጠቀም ካለባችሁ አድርጉት። የዓለማችን ትልልቅ ስኬታማ ሰዎች በቀን ከ18 እስከ 22 ሰዓት የሰሩበት ጊዜ አለ ዓላማቸውን ለማሳካት። እናንተም በዚች በቀረቻችሁ ጊዜ ዓላማችሁን ለማሳካት በርትታችሁ ማድረግ ያለባችሁን ሁሉ አድርጉ። አንድ አባባል አለ፣ ከባዱን ስራ ዛሬ ከሰራችሁት የወደፊት ህይወታችሁ ቀላል ይሆናል። ዛሬ ለመስራት የመረጣችሁ ስራ ቀላል ከሆነ ግን የነገው ህይወታችሁ ከባድ ይሆናል። እናንተም ዛሬ ከባዱን መስዋዕትነትና ማንበብን ከሰራችሁ የነገው ህይወታችሁ ቀላል ይሆናል። ነገር ግን ዛሬ መዝናናትን፣ መተኛትን፣ መጫወትን ከመረጣችሁ ያለምንም ጥርጥር የነገው ህይወታችሁ ከባድ ይሆንባችኋል። ዛሬ የምናየው በፈተና ወቅት ጥሩ የፈተና ውጤት ለማምጣት ማድረግ የምንችላቸውን 3 ዋና ዋና ነገሮችን ነው። አንደኛ፣ ስለ ፈተናና ፈተናውን ስለሚያወጣው አስተማሪ መረጃ መጠየቅ። ማለትም ፈተናው ከየት ጀምሮ እንደሚመጣ የፈተናውን አይነት እንዲሁም ከዚህ በፊት የነበሩ ፈተናዎችን ማግኘት ከቻላችሁ መሰብሰብ ነው። ሌላው ደግሞ ሁሉም አስተማሪ የራሱ የሆነ የፈተና አወጣጥ ዘዴ አለው። የአስተማሪውን የፈተና አወጣጥ ዘዴ ለማወቅ ከዚህ በፊት ፈተና ከፈተናችሁ እሱን ማየት፣ ሲኒየር ተማሪዎችን አስተምሮ ከሆነም እነሱን መጠየቅ ትችላላችሁ። አንዳንድ አስተማሪዎች ፈተና ይደግማሉ ወይም ተመሳሳይ ፈተና ሊያወጡ ይችላሉ። ይህንን ካወቃችሁ ያለፈው አመት ፈተናዎችን በመሰብሰብ ካጠናችሁ በኋላ ጥያቄ እየሰራችሁ ተለማመዱ። እኔ እንዳስተማሪነቴ ፈተና በመድገም ባልስማማም ይህንን የሚያደርጉ አስተማሪዎች ግን አሉ። 3ኛ አመት ተማሪ እያለሁ የሆነ ከበድ ያለ ኮርስ ፋይናል ልንፈተን ከጓደኛዬ ጋር ስናጠና የሆነ ሰዓት ላይ ማታ ፈተናው እንደነገ ሊሆን ዛሬ ማታ ላይ የባለፈው አመት ፈተና ነው አንብቡት ብለው በፎቶ ላኩልን። እኔ ከዛ በፊት ሁሌም ለፈተና የማደርገው አንብቤ መግባት ብቻ ነበር እንጂ እንደዚህ ያለፈው አመት ፈተና ምናምን ሰርቼ አላውቅም። ከዛ ጓደኛዬ እንስራው አለች። ብዙ ባያሳምነኝም እሺ ብያት ሰራ ነው። ብታምኑም ባታምኑም አስተማሪው አንዲት ጥያቄ ሳይቀየር ራሱን ደግሞ ፈተነ። ከዛ በኋላ መረጃ መጠየቅና ያለፈ አመት ፈተና መስራት ምን ያህል ዋጋ እንዳለው ገባኝ። እናንተም የፈተና ወቅት ላይ ጥናት ልትጀምሩ ስትሉ ያለፈ አመት ፈተና መሰብሰብና የአስተማሪውን የፈተና አወጣጥ ስልት ለመረዳት ጥረት አድርጉ። ይህን ካደረጋችሁ በኋላ ወደ ሁለተኛው እንሂድ። ሁለተኛ፣ ማንበብ። ፈተና ከመድረሱ በፊት ሁሌም በየቀኑ የተማራችሁትን እንድታጠኑ ባለፈው አውርተናል። አሁን የፈተና ሰዓት ነው። የፈተና ሰዓት ላይ ስትሆኑ ደግሞ ፕሮግራም አውጡ። ፈተናው ከመድረሱ 10 ቀን ቀደም ብላችሁ ለእያንዳንዱ ትምህርት የሚበቃውን የጊዜ ርዝመት ገምቱና ጥሩ የፈተና ፕሮግራም አውጡ። ለሚከብዳችሁ ትምህርት ሰፋ ያለ የጥናት ጊዜ መድቡ። ይህን ካደረጋችሁ በኋላ መጀመሪያ እንደነገርኳችሁ መረጃ ሰብስቡ፣ ስለ ፈተናውና ስለ አስተማሪው።
በዚህ መረጃ መሰረት ጥናታችሁን በሰፊው ቀጥሉ። የምታጠኑት ትምህርት ከዚህ በፊት አጥንታችሁ ስለነበረ ብዙ አያስቸግራችሁ። በደንብ ከከለሳችሁ በኋላ በመረጃው መሰረት ድጋሚ የቀረ ነገር ካለ አንብቡ። ከዛም ያለፈ ዓመት ፈተናዎችንና የተለያዩ ጥያቄዎችን በደንብ ስሩ። ከጓደኞቻችሁ ጋርም ተጠያየቁ። ጥያቄዎችንም አብራችሁ ስሩ። አብሮ ማጥናት የሚመቻችሁ ከሆነም በግሩፕ አጥኑ። ብቻ እናንተን በሚመቻችሁ መንገድ በደንብ አንብቡ። 3ኛ በራስ መተማመናችሁን አዳብሩ። በፈተና ወቅት ከባዱ ነገር ፍርሃትና ጭንቀት ነው ወይም ቴንሽን። ይሄ የሚመጣው በደንብ ካለማንበብና በራስ ካለመተማመን ነው። ከላይ ያወራናቸውን ሁለቱን ነገሮች ካደረጋችሁ ካለማንበብ የሚመጣው ጭንቀት ይጠፋል። ግን እንደዚህም ሆኖ ቴንሽን ሙሉ በሙሉ ላይጠፋ ይችላል። ባለፈው ፍሬሽ እያለሁ የገጠመኝን ነገር እንደነገርኳችሁ ፍሬሽ ላይ ውጤቴ ዝቅ ብሎ ነበር እና 2ኛ ዓመት ስገባም ምንም ያክል ባጠናም ፈተና ወይም ቀላል ቴስት ሲኖርብኝ እንኳን በጣም ፈራ ነበር። በዚህ ምክንያት በውጤቴ ብዙ ተጎድቻለሁ። አንድ ቀን ግን ክፍል ውስጥ እንደኔ ጎበዝ የሆነች ጓደኛ ነበረች። ፌቨን ትባላለች። አሁን እሷም ከኔ ጋር አስተማሪ ሆናለች እና ለሷ ይህንን ፍርሃቴና ለፈተና በጣም ስለምጨነቅ መስራት የምችለውን ያህል እየሰራው እንዳልሆነ ነገርኳት። በጣም ትልቅ ምክር መከረችኝ። ከዚህ ምክር በኋላ በራስ መተማመኔ ጨመረ። የፈተና ፍርሃቴ ቀነሰ። ውጤቴም እጅግ በጣም ተለወጠ። በነገራችን ላይ የፈተና ጭንቀት መቀነስና ወደ ፈተና ሲገቡ በራስ መተማመን መቻል ከ50% በላይ የሚሆን ዋጋ አለው። በራሳችሁ ስትተማመኑ ፈተናው ከባድ ቢሆንም የምችለውን ያህል እሞክራለሁ ብላችሁ ስትረጋጉ የሚገርም ለውጥ በውጤታችሁ ታያላችሁ። ለማንኛውም ፌቨን የመከረችኝን ምክር ልንገራችሁ። ሶሲ፣ አንቺ ሁሌም የምችውን ያህል አንብቢ፣ ጥረት አድርጊ። ወደ ፈተና ስትገቢ ግን ሁሌም እምነትሽን በእግዚአብሔር አድርጊ። እመቤቴን አስቢያት እንድታረጋጋሽ። የምትችውን ያህል ተረጋግተሽ እንድትሰሪ፣ የቀረውን ደግሞ እግዚአብሔር እንዲያስተካክለው እምነትሽን አጠንክሪ ነበር ያለችኝ። ምክሩን ቃል በቃል አላስታውስም፣ ግን ሀሳቡ ይሄ ነበር። ብቻ ከሷ ጋር ይሄንን ካወራም በኋላ በጣም ተለወጥኩ። በፈተና ወቅት መረጋጋትና በራሴ መተማመን ጀመርኩ። በሚገርም ሁኔታ ይሄንን ባህሪ ካመጣው በኋላ ፈተና ውስጥ በጣም የሚከብድ ጥያቄ ቢሆን እንኳን በደንብ ያላጠናሁት ቢሆንም ስለምረጋጋና በደንብ ስለምመሰጥ ከጥያቄው ተነስቼ ትንሽም የማስታውሳትን እውቀት ተጠቅሜ ጥሩ ውጤት ያመጣሁበት ጊዜ ነበረ። ለዚህ ነው በፈተና ወቅት በራስ መተማመን እምነትን በፈጣሪ ላይ ማድረግና መረጋጋት ከ50% በላይ ዋጋ ያለው። ምንም ያህል አጥንታችሁ ብትገቡ ካልተረጋጋችሁ፣ ውስጣችሁ በጭንቀት የተሞላ ከሆነ የምታውቁትን መስራት ራሱ ይከብዳችኋል። አንዳንድ በጣም ጎበዝ የሚባሉ ተማሪዎች ፈተና ላይ ፌንት ሆኑ፣ ወደቁ የሚባለው ሳያስቡት ውስጣቸው ከተጠራቀመው ጭንቀትና አለመረጋጋት የተነሳ ነው። በፈተና ወቅት በራስ መተማመንና መረጋጋት ምን ያህል ዋጋ እንዳለው ተረድታችሁ ትኩረት ስጡት። ውጤታማ የሆነውን የጥናት ዘዴ ማለትም በትኩረት ወይም በተመስጦ ማጥናት እንዴት እንደሚቻል እናያለን። ብዙ ተማሪዎች ብዙ አጠናለሁ ግን ውጤቴ እንደጠበቅኩት አይደለም ሲሉ ሰምታችኋል? ወይም በክፍላችሁ ያሉ በጣም ብዙ ሰዓት የሚያጠኑ ግን የማይሳካላቸው ልጆች አይታችኋል? ወይስ እናንተ በጣም ብዙ ሰዓት እያጠናችሁ ሌሎቹ ግን የእናንተን ያህል ብዙ ሰዓት ሳያጠኑ ጥሩ ውጤት ሲያመጡ አይታችሁ አዝናችሁ ታውቃላችሁ? እኔ እነዚህ ነገሮች ብዙ ጊዜ ገጥመውኛል። ብዙ ሰው እንደሚያስበው ጥሩ ውጤት ማምጣት የሚቻለው ረጅም ሰዓት በማጥናት ብቻ አይደለም። ረጅም ሰዓት ማጥናት አስፈላጊ ሊሆን ይችላል። ነገር ግን ስታጠኑ በሙሉ ትኩረት ነው የምታጠኑት? ወይስ ሀሳባችሁ እየተበታተነ ነገር ግን ማጥናት ስላለባችሁ ብቻ ነው ደብተር ይዛችሁ የምትቀመጡት? በፊት 8ኛ ክፍል እያለሁ ጎበዝ ተማሪ መሆን ስለፈለኩ ብዙ ሰዓት ማጥናት ጀምሬ ነበር። አስታውሳለሁ ኬሚስትሪ አስተማሪያችን በቀን 4 ሰዓት ብቻ ነው መተኛት ያለባችሁ፣ በቀሪው ሰዓት ማጥናት አለባችሁ፣ መስራት አለባችሁ፣ ሰማይ ለመንካት የዘለለ ጣራ ሳይነካ አይመለስም እያለ ሁሌ ይነግረን ነበር። እኔም በዚህ ሀሳቡ በጣም ስለተነሳሳሁ በቀን ቢበዛ ከ5 ሰዓት በላይ አልተኛም ነበር። ሌሊቱን ሙሉ በሚባል ሁኔታ ከአንዲት ጓደኛዬ ጋር እናጠና ነበር። በዚህ ሁኔታ ብዙ ቀን አጠናሁ፣ ግን ምንም መሻሻልና ለውጥ ማምጣት አልቻልኩም ነበር። ከዛ የሆነ ሰዓት ተስፋ ቆረጥኩና ረጅም ሰዓት ማጥናት ተውኩ። ወደ በፊቱ ልማዴ ተመልሼ ትንሽ እያጠናሁ ሚኒስትሪን አለፍኩ። ያኔ እንደዛ ረጅም ሰዓት አጥንቼ ለምን እንዳልተሳካልኝ የገባኝ ቆይቶ ነው። ያኔ ሳጥና ማጥናት አለብኝ ብዬ ራሴን እያስገደድኩ ማረፍ ባለብኝ ሰዓትም ለማጥናት ስታገል ነበር። አንዳንዴም እንቅልፍ እየወዘወዘኝ የማጠናበት ጊዜ ነበረ። ይሄ ነበር ችግሬ።
ያኔ ማጠናው አጥንቻለሁ ለማለት እንጂ ከልቤ ጥናቱ እየገባኝ አልነበረ። በዛ ላይ ክፍል ውስጥ አብረውን የሚማሩ ጎበዝ ተማሪዎች ረጅም ሰዓት እንደሚያጠኑ አንዳንዴም ሌሊቱን ሙሉ ሲያጠኑ እንደሚያነጉት ስለሚያወሩ ጎበዝ መሆን የሚቻለው በዚህ መንገድ ነው ብለን እናስብ ነበር። ይሄ መንገድ ግን ለኔ አልሰራልኝም። ለብዙ ሰው ይሰራል ብዬም አላስብም። 9ኛ ክፍል ስገባ ግን አዲስ ትምህርት ቤት ስለነበረ ራሴን ከማንም ጋር ማወዳደር አልችልም። ያለኝ አማራጭ ክፍል ውስጥ መከታተል፣ ቤት በየቀኑ የተማርኩትን ማጥናት ነበር። ይህን ለማድረግ ረጅም ሰዓት ማጥናት አይጠበቅብኝም። ቢበዛ በቀን ውስጥ ለ5 ሰዓት ያክል ነበር የማጠናው፣ የቤት ስራ የምሰራበትን ሰዓት ጨምሮ ማለት ነው። ይህን ሳደርግ ከጎበዝ ተማሪዎች ተራ መሰለፍ ቻልኩ። ይህን ስላችሁ ረጅም ሰዓት ማጥናት ልክ አይደለም ማለቴ ሳይሆን ሁሌም ስታጠኑ ጥናቱን እንደ ግዴታ አታስቡት። በምታጠኑ ሰዓት ራሳችሁን ሰብስባችሁ የሚረብሹ ሀሳቦችን ቆም አድርጋችሁ ጥናታችሁ ላይ ብቻ ትኩረት አድርጉ። ሙሉ በሙሉ በጥናታችሁ ተመሰጡ። በመሃል የሆነ ሀሳብ በተደጋጋሚ እየመጣ ከረበሻችሁ ጥናታችሁን ቆም አድርጋችሁ ያንን ሀሳብ ጊዜ ስጡትና በሰዓቱ መፍታት የምትችሉት ከሆነ ፍቱት። ካልሆነ ደግሞ ወደፊት እንደሚስተካከልና ፈጣሪ እንደሚረዳችሁ ለራሳችሁ ነግራችሁ ወደ ጥናታችሁ ተመለሱ። ስታጠኑ ከደከማችሁ ረፍት ውሰዱ። ፊታችሁን ታጠቡ፣ ሻይ ጠጡ፣ ብቻ ለትንሽ ደቂቃ አረፍ በሉ። የምታጠኑት አላማችሁን ለማሳካትና ትልቅ ሰው ለመሆን እንደሆነ አስቡ እንጂ ማጥናት ስላለብኝ ነው ብላችሁ ግዴታ እንደሆነ እንዲሰማችሁ አታድርጉ። ከዚህ የምንረዳው ውጤታማ ተማሪ ለመሆን ረጅም ሰዓት ማጥናት ሳይሆን ሙሉ በሙሉ ትኩረት አድርጎ ማጥናት አስፈላጊ እንደሆነ ነው። አሁን ሙሉ በሙሉ ትኩረት አድርጎ ማጥናት እንዴት እንደሚቻል እንመልከት። አንደኛ፣ ምቹ የጥናት ቦታ መምረጥ። አንዳንድ ሰው በሰዎችና በጫጫታ መሃል ማጥናት ይመቸዋል። እንደዛ አይነት ሰው ከሆናችሁ ጥሩ ነው። እኔ ግን እንደዛ አይደለሁም። ሳጠና ሰው ካዋራኝ በቀላሉ የምረበሽበት ጊዜ አለ። በዚህ ምክንያት ብዙ ጊዜ ለጥናት ጸጥ ያለ ቦታ እመርጣለሁ። ላይብረሪ ማጥናት ብዙ አይመቸኝም። ቤት ደግሞ እህትና ወንድሜ ካሉ ማውራታችን ስለማይቀር ሙሉ ትኩረት አድርጌ ማጥናት ይከብደኛል። ስለዚህ የጥናት ቦታ ምርጫዬ ያደረኩት ሌሊት ተነስቶ ቤት ውስጥ ማጥናትን ነበር። እናንተ ላይብረሪ ማጥናት የምትወዱ ከሆነ በጣም ጥሩ ነው። ሁሉም ሰው የራሱ የጥናት ቦታ ምርጫ አለው። የሚመቻችሁን ሁሉንም ቦታ ከሞከራችሁ በኋላ ምረጡ። የሆነ ሰው ለጥናት ይህ ቦታ ምቹ ነው ስላለ ብቻ ያንን ለማድረግ ራሳችሁን አታስገድዱ። ሁለተኛ፣ ምቹ የጥናት ጊዜ መምረጥ። አንዳንድ ሰው ሌሊት ተነስቶ ማጥናት ይመቸዋል፣ ሌላው ደግሞ አጽንቶ መተኛትን ይመርጣል። ለእናንተ ምቹ የሆነውን ጊዜ ሁለቱንም ከሞከራችሁ በኋላ ወስኑ። እኔ የማጠናው ሌሊት ነበር። ይህንን የጥናት ጊዜ ሳይንስም ይደግፈዋል። ምክንያቱም አንድ ተማሪ ሌሊት ተነስቶ ሲያጠና ብዙ ረብሻ የለም። ከዚህም በተጨማሪ ጥሩ ረፍት አድርጎ ከእንቅልፉ ስለሚነቃ አእምሮ ንጹህና ነገሮችን በቀላሉ መቀበል የሚችልበት ወቅት ነው። በዚህም የተነሳ ረፍት አድርጎ ሌሊት በመነሳት ማጥናት ውጤታማ እንደሆነ ይነገራል። አንዳንዴ ቀን 2-3 ያንብቤው አልገባኝ ያለ ነገር ሌሊት ተነስቼ አንዴ ሳነባው የሚገባኝ ቀን ነበረ። ሌሊት ለማንበብ ስንነሳ አእምሮአችን ንጹህ ነው። የቀኑን ጫጫታ፣ ረብሻ ረስቶ አዲስ ሆኖ እናገኘዋለን። በዚህ ሰዓት ሙሉ ትኩረት አድርገን ማጥናት በጣም ቀላል ይሆንልናል። ሶስተኛ፣ ስልካችንን ከኛ ማራቅ። በጥናት ሰዓት ስልክ አጠገባችን ካለ በቀላሉ ትኩረታችንን መስረቅ ይችላል። የሆነ ሰው ሲደውል ስናወራ፣ ከዛ ስለወራ ነው ስናስብ ወይ ቴክስት ስንመልስ በቀላሉ እንረበሻለን። እንዳሰብነውም ለጥናት ሙሉ ትኩረት አንሰጥም። ይህን ለማስተካከል ስልካችንን ሳይለንት አድርገን ካጠገባችን ማራቅ አለብን። በምናርፍበት ሰዓት ስልካችንን ቼክ ማድረግ እንችላለን። አራተኛ፣ በሚደክመንና በምንጨነቅበት ጊዜ ረፍት መውሰድ። አእምሮ በደከመን ሰዓት ሙሉ ትኩረት አድርጎ ማጥናት ይከብደዋል። በዚህ ጊዜ ለትንሽ ደቂቃ ማረፍና ፊታችንን መታጠብ ወይም እንቅስቃሴ ማድረግ ጥሩ ነው። እየደከመን የምናጠናው ጥናት ውጤታማ አይሆንም። ከዚህ በተጨማሪም በተጨነቅን ሰዓት ለማጥናት መሞከርም ውጤታማ አይደለም። ሲጨንቀን ከተቻለ ለጭንቀታችን መፍትሄ መፈለግና ራሳችንን ማረጋጋት አለብን። ይህም ማድረግ የማይቻል ከሆነ ጭንቀታችን በሰዓቱ መፍትሄ ከሌለው ደግሞ ጸሎት ማድረግና ጭንቀታችን ፈጣሪ እንዲያቀልልን መለመን ጥሩ መፍትሄ ነው። እንዲሁም ጭንቀታችንን የኔ ለምንለው ሰው በማካፈል ቀለል እንዲለን ካደረግን በኋላ ራሳችንን አረጋግተን ወደ ጥናት መመለስ እንችላለን። ግቢ እያለሁ ሲደክመኝ የግድ ማጥናት አለብኝ ብዬ ራሴን አስጨንቄ አላውቅም። የማደርገው ትንሽ መተኛት ወይም ፊቴን መታጠብና ማረፍ ነበር። በምጨነቅበት ሰዓት ደግሞ መጀመሪያ ጭንቀቴን በራሴ ለማስተካከል እሞክራለሁ። ካልቻልኩ ለጓደኞች ያወራለሁ። ይሄ መፍትሄ ካላመጣ አባቴን አዋራለሁ። ይህን ሁሉ አድርጌ ጭንቀቴ ካልቀለለኝ
ቤተክርስቲያን ሄጄ ጸሎት አድርጋለሁ። ከዛ በኋላ በሙሉ ልቤ ወደ ጥናት እመለሳለሁ። 5ኛ የምትወዱትን ነገር አድርጉ። አስታውሳለሁ 12ኛ ክፍል ሆኜ የማጠናው ሁሌም ሌሊት ነበር። ሌሊት ከእንቅልፌ የምነቃው ብዙ ጊዜ 7 ሰዓት ነበር። አርብና ቅዳሜ ግን ካስታወሳችሁ የነ ፓውላና የነ ማሪቾ ፊልም ማታ 4 ሰዓት ላይ በኢቲቪ ይታይ ነበር። እነዚህን ፊልሞች በጣም ወዳቸው ስለነበር አርብና ቅዳሜ ብቻ ከእንቅልፌ ማታ 4 ሰዓት ላይ ተነስቼ እነሱን አይቼ ወደ ጥናቴ እገባለሁ። ለአንድ ጓደኛዬ ፊልም እንደማይ ስነግረው እንዴት ኢንትራንስ ተፈታኝ ሆነሽ ፊልም ታያለሽ? ማጥናት እኮ አለብሽ አለኝ። እንዴት እንደማጠና ብነግረውም ምንም ሊረዳኝ አልቻለም። በተቃራኒው እሱ ረጅም ሰዓት እንደሚያጠና ፊልም የሚባል ነገርም እንደማያይ ሲነግረኝ በጣም ተገረምኩ። የሱን መንገድ ግን አልተከተልኩ። በህይወት ስኖር መስራት ያለብኝን እሰራለሁ፣ መዝናናት ሲኖርብኝም እዝናናለሁ የሚል አቋም አለኝ። ራስን በማስገደድና ራስን በማስጨነቅ መኖር አልፈልግም። ውጤታማም አያደርገኝም። የኢንትራንስ ውጤት ሲመጣ በጣም በብዙ ልዩነት ነበር የበለጥኩት። ሰው የሚወደውን ነገር ሲያደርግ አእምሮ ደስተኛ ይሆናል፣ መታዘዝም ይጀምራል። ይህን ስላችሁ ግን ለረጅም ሰዓት ፊልም ያለው ሳይሆን በማጠናበት ጊዜ በስርዓት ሙሉ ትኩረት አድርጌ አጠናለሁ። ማረፍና መዝናናት ባለብኝ ጊዜ ደግሞ ሳይበዛ በተገቢው እዝናናለሁ። በተቻለኝ መጠን አእምሮዬን ነፃና ንጹህ ለማድረግ እሞክራለሁ። እናንተም ጊዜያችሁን በተገቢው በመከፋፈልና ስታጠኑ ከልባችሁ በተመስጦና በሙሉ ትኩረት አጥኑ። ጥናትን እንደ ግዴታ ሳይሆን እንደ ምርጫ አስቡት። ብዙ ተማሪዎች ስለ ጊዜ አጠቃቀም የተለያዩ ጥያቄዎችን ጠይቃችሁኛል። ለብዙዎቻችሁ ኮሜንት ላይ ፕሮግራም አውጥታችሁ እንድታጠኑ መልሼላችኋለሁ። አሁን ደግሞ በሰፊው በዚህ ቪዲዮ ስለ ጊዜ አጠቃቀም እናያለን። ጊዜን በአግባቡ መጠቀም በህይወታችን ስኬታማ የሚያደርገን ዋናው ነገር ነው። ጎበዝ ተማሪ ለመሆንም ወሳኙ ነገር ነው። 9ኛ ክፍል እያለሁ ያወጣሁትን የጥናት ፕሮግራም ልንገራችሁ። ከትምህርት ቤት እንደተመለስኩ ምግብ ከበላው በኋላ የቤት ስራዬን እሰራለሁ። ይሄ እንደተሰጠኝ የቤት ስራ ብዛት የጊዜው ርዝመት በየቀኑ ሊለያይ ይችላል፣ ግን ከ2 እስከ 3 ሰዓት ያክል ሊወስድብኝ ይችላል። የቤት ስራዬን እንደጨረስኩ ቤት ውስጥ የማግዘው ስራ ካለ አግዛለሁ፣ ከሌለም ትንሽ አርፋለሁ። ያኔ ኖት የምናወጣው እኛ ነበርን። ትምህርቱም ግማሽ ቀን ስለነበረ ትንሽ ካረፍኩ በኋላ እስኪመሽ ድረስ ኖት እጽፋለሁ። ከዛም ማታ በጊዜ ማለትም 2 ወይም 3 ሰዓት ላይ እተኛለሁ። ከዛ ሌሊት 10 ሰዓት እነሳና ቀን የተማርኩትን እንዲሁም በቀጣዩ የምማረውን እስከ ጠዋቱ 1 ሰዓት ድረስ አጠናለሁ። ክፍል ውስጥ አስተማሪው ሲያስተምር በደንብ ስለምከታተልና የቤት ስራ ስሰራም ስለማጠና ሌሊት ሳጠና ብዙ ጊዜ አይወስድብኝም ነበር። ሁሌም ከሰኞ እስከ ዓርብ በዚህ መንገድ እጠቀማለሁ። ቅዳሜና እሁድ ቤት ውስጥ እናቴን በደንብ ስራ ካገዝኩ በኋላ ኖት እጽፋለሁ። እንዲሁም ሳምንቱን ሙሉ የተማርኩትን ትምህርት እከልሳለሁ። አንዳንድ ልጆች ፕሮግራም ካወጣሁ በኋላ አንዳንዴ የሆነ ነገር ያጋጥመኝና በፕሮግራሜ መሰረት ሳላጠና ቀራለሁ። ከዛ ያንን ፕሮግራም ለማስተካከል ስል ፕሮግራሙ ይዘበራረቅብኝና ተስፋ ቆርጬ ፕሮግራሙን እተወዋለሁ ብላችሁኛል። ልክ ነው። ሁሉም ቀናት እንዳቀዳችሁት አይሆኑም። እንደዚህ አይነት ነገር ሲያጋጥማችሁ አትበሳጩ። ከዛ ይልቅ ከቻላችሁ ለማካካስ ሞክሩ። ካልሆነ ግን የዛን ቀን ፕሮግራም ዝለሉና ወደ ቀጣዩ ቀን ፕሮግራም ሂዱ። በፕሮግራማችሁ መሰረት ጥናታችሁን ቀጥሉ። ቅዳሜና እሁድ ላይ ለማስተካከል ሞክሩ። ማንም ሰው 100% ፍጹም አይደለም። ከዛ በተጨማሪም የምታወጡትን ፕሮግራም ተግባራዊ እንደምታደርጉት እርግጠኛ ሁኑ። አንዳንዴ ጥሩ ውጤት ለማምጣትና ጎበዝ ለመሆን በመጓጓት ብቻ በጣም ከባድ የሆነ ፕሮግራም ልታወጡ ትችላላችሁ። ግን ሁሉም ነገር በአንድ ቀን እንደማይለወጥ አስቡና በትንሹ ጀምሩ። ለምሳሌ ከዚህ በፊት አጥነታችሁ የማታውቁ ከሆነ በመጀመሪያው ሳምንት የቤት ስራ ከምትሰሩበት ሰዓት ውጪ በቀን ውስጥ ለ2 ሰዓት ያክል አንብቡ። ከዛ በቀጣዩ ሳምንት ለ3 ሰዓት እያላችሁ በመጨረሻ ለብዙ ሰዓት ማጥናትና ራሳችሁን ማስለመድ ትችላላችሁ። ልክ ክብደት እንደማንሳት ቁጠሩት። አንድ ሰው ከመሬት ተነስቶ 50 ኪሎ ካላነሳው ቢል መጨረሻው ወይ መሰበር ወይ አልችልም ብሎ ተስፋ መቁረጥ ነው የሚሆነው። ከዛ ይልቅ በ5 ኪሎ ጀምሮ ቀስ በቀስ 50 ኪሎ ላይ መድረስ ይችላል። ጥናትም እንደዛው ነው። ድንገት ተነስታችሁ በአንድ ቀን ለ6 ሰዓት ያክል አጠናለሁ ብትሉ ከትንሽ ቀናት በኋላ ጥናቱ ይሰለቻችሁና ተስፋ ትቆርጣላችሁ። ከዛ ይልቅ ቀስ በቀስ ራሳችሁን አለማምዱት። አንዳንድ ሰው ሲያጠና ያለ እረፍት ብዙ ማጥናት የሚችል አለ። እኔ ያለ ምንም እረፍት ማጥናት የምችለው ቢበዛ ለ2 ሰዓት ያክል ነው። ከዛ በኋላ ለ10 ወይም 15 ደቂቃ አርፋለሁ። እናንተም ያለ እረፍት ማጥናት የምትችሉትን የጊዜ ርዝመት ወቁና እረፍታችሁን አድርጉ። ሳይንስ የሚመክረው ግን አንድ ሰው በየ50 ደቂቃው የ10 ደቂቃ እረፍት እንዲያደርግ ነው።
እናንተም የሚመቻችሁን አድርጉ። ከዚህ በተጨማሪም በእረፍት ጊዜያችሁ የሚያዝናናችሁን ነገር አድርጉ። ፊልም ማየት ወይም ልቦለድ መጽሐፍቶችን ማንበብ ከሆነ ወይም ከጓደኞቻችሁ ጋር ጊዜ ማሳለፍ ከሆነ ሁሉንም በፕሮግራማችሁ ውስጥ አስገቡና አድርጓቸው። ለምሳሌ እኔን የሚያዝናናኝ 9ኛ ክፍል እያለሁ ልቦለድ መጽሐፍትን ማንበብ ነበር። ባገኘሁት ትርፍ ጊዜ ሁሉ አነባለሁ። በጣም ነበር የሚያዝናናኝ። ከዚህ በተጨማሪ ሬዲዮ ማዳመጥም እወድ ነበር። ግን ሁሉንም በእረፍት ጊዜ ትምህርቴን በማይጎዳ መልኩ አድርጋቸዋለሁ። ይህን ስላችሁ ፕሮግራሜን ሙሉ በሙሉ ተግባራዊ አደርገው ነበር ሳይሆን ሙሉ በሙሉ ተግባራዊ ለማድረግ የምችለውን ሁሉ አደርግ ነበር። ፕሮግራም ስታወጡ ፕሮግራማችሁን ለቤተሰብ አሳውቁ። እነሱን የምታግዙበት ሰዓትን መድቡና በዛ ሰዓት መሰረት ስራ እንዳያዘዟችሁ ንገሯቸው። እስከዛሬ በፕሮግራም አጥንታችሁ የማታውቁ ከሆነ ፕሮግራማችሁን ስታወጡ በጣም ከባድና አሰልቺ አታድርጉት። ለሴሚስተሩ ማምጣት የምትፈልጉትን ውጤት መጀመሪያ አስቀምጡ። በዚህ ውጤት መሰረት በቀን ምን ያክል ባጠና ማሳካት እችላለሁ ብላችሁ ራሳችሁን ጠይቁ። ፕሮግራም ስታወጡ ቤተሰቦቻችሁ እንዲያግዟችሁ አድርጉ። አንድ ተማሪ ከዚህ በፊት የሚያመጣው አቬሬጅ 50 ከሆነ አዲስ እቅድ ሲያስቀምጥ 90 ማምጣት አለብኝ ብሎ ቢያቅድ በቀን እጅግ በጣም ብዙ ሰዓት ማጥናት ይኖርበታል። ይሄ ደግሞ በቀላሉ ሊያሰለችውና ተስፋ ሊያስቆርጠው ይችላል። ከዚህ ይልቅ በመጀመሪያ ከ50 ወደ 70 ለማደግ ማቀድ የተሻለ ነው። ከዛ በኋላ ወደ 80 እያለ ወደ 90 ማደግ ለሱ ቀላል ይሆንለታል። ቤት መስራት የሚጀመረው ከአንድ ብሎኬት እንደሆነው ሁሉ ለውጥ የሚመጣውም አንድ ብሎክ ከመጀመርና በየቀኑ ራስን ከማሻሻል ነው። ተስፋ መቁረጥ የሚባል ነገር በህይወት መዝገባችሁ ውስጥ አታስገቡ። ሁሉም ሰው 24 ሰዓት ተሰጥቶታል። ልዩነቱ የሚመጣው ይህን ጊዜ በአግባቡ ከመጠቀምና ካለመጠቀም እንዲሁም ተስፋ በማድረግና በመቁረጥ ልዩነት ነው። ለሁሉም ነገር ታገሱ። አንዳንዴ በደንብ አጥንታችሁ ጥሩ ውጤት ታመጣለሁ ብላችሁ ባሰባችሁ ሰዓት አስተማሪው ወይ ካላጠናችሁት ፓርት ወይም ምንም የማታውቁትን ጥያቄ አምጥቶ ተስፋ ሊያስቆርጣችሁ ይችላል። ግን እንዳትሸነፉ፣ ጥረታችሁን ቀጥሉ። ሁሉም ነገር ይስተካከልና ውጤታማና ጎበዝ ተማሪ ትሆናላችሁ። በየቀኑ ራሳችሁን ከትናንቱ 1% አሻሽሉ። ማድረግ የሚገባችሁን አድርጉ። በራሳችሁ ላይ እምነት አሳድሩ። ፈጣሪም እንደሚረዳችሁ መኑ። ከዛ ሁሉም ቀስ በቀስ ይስተካከላል። ከዚህ በተጨማሪ እንደ ቲፕ አንድ የ8ኛ ክፍል ተማሪ እንዴት ፕሮግራም አውጥቶ ማጥናት እንደሚችል ምሳሌ ላሳያችሁ። በዚህ ምሳሌ መሰረት እናንተም የራሳችሁን ፕሮግራም በተመሳሳይ ማውጣት ትችላላችሁ። ከትምህርት ቤት 10 ሰዓት ይወጣል ብለን እናስብ። ሙሉ ቀን ተማሪ ስለሆነ ከዛም ቤት ደርሶ ምግብ በልቶ እስከ 12 ሰዓት ይጨርሳል። ከዛ የቤት ስራውን ለ2 ወይም 3 ሰዓት ያክል ሰርቶ ይጨርሳል። ከዛ ራቱን በልቶ ከቤተሰቡ ጋር ትንሽ ተጫውቶ 4 ሰዓት ላይ ይተኛል። ይሄ ልጅ ሚኒስትሪ ተፈታኝ ስለሆነና በደንብ ማንበብ ስላለበት ሌሊት 10 ሰዓት ተነስቶ እስከ ጧቱ 1 ሰዓት ድረስ ቀን የተማረውን ያጠናል። ክፍል ውስጥ በደንብ ስለሚከታተል ጥናቱን በቀላሉ ይጨርስና ማለትም 12 ሰዓት አካባቢ ላይ ከዛ በቀረው 1 ሰዓት ደግሞ የ7ኛ ክፍልን ትምህርት ያጠናል። ማለትም ሰኞ የ7 ማትስ ለ30 ደቂቃና የ7 ፊዚክስ ለ30 ደቂቃ ካጠና ማክሰኞ ደግሞ ኬሚስትሪና ባዮሎጂ ያጠናል። ረቡዕ እንግሊሽና አማርኛ እያለ ሁሉንም ፕሮግራም ውስጥ ያስገባቸዋል። ቅዳሜና እሁድን የሳምንቱን ትምህርት ለመከለስና የ7ን ትምህርት በሰፊው ለማጥናት ይጠቀምበታል። ይህም ፕሮግራም ስነግራችሁ ሚኒስትሪ ለሚፈተን ሰው የጥናት ሰዓቱ ትንሽ ነው ልትሉኝ ትችላላችሁ። ነገር ግን ከዚህ በፊት ብዙ ማጥናት ያለመደ ሰው በአንድ ጊዜ በቀን 6 ሰዓት ማጥናት ይከብደዋል። ለዚህም ቀስ በቀስ በየቀኑ 30 ደቂቃ በፊት ካለው ላይ የጥናት ጊዜ እየጨመረ ራሱን ማሻሻል ይችላል። ይህን እንደ ምሳሌ ነው የነገርኳችሁ። እናንተ ደግሞ በራሳችሁ መንገድ የምትፈልጉትን የጥናት ፕሮግራም አውጡና ተግባራዊ በማድረግ ጎበዝና ውጤታማ ተማሪ ሁኑ። ሁሉም ትምህርቶች አንድ አይነት ባህሪ የላቸውም። በመሆኑም ለሁሉም የትምህርት አይነቶች አንድ አይነት ያጠናን ዘዴ ከተጠቀማችሁ የምትፈልጉትን አይነት ውጤትና እውቀት አታገኙም። ዛሬ ለተለያዩ የትምህርት አይነቶች የሚያስፈልጉ የተለያዩ ያጠናን ዘዴዎችን እናያለን። በመጀመሪያ የቋንቋ ትምህርቶችን እንዴት እንደምናጠና እንመልከት። የቋንቋ ትምህርቶች ክፍል ውስጥ ስንማራቸው ቀላል ቢመስሉም ፈተና ላይ ግን ቀላል አይደሉም። እነዚህን ትምህርቶች ስናጠና እንደ ማንኛውም ትምህርት ቁጭ ብሎ ማጥናት ብቻውን በቂ አይደለም። የቋንቋ ትምህርት ማዳመጥ፣ መናገር፣ ማንበብና መጻፍ የሚለውን ሀሳብ መሰረት ያደረገ ስለሆነ እነዚህን ክህሎቶች ለማዳበር ከሰዎች ጋር ማውራትን መለማመድ፣ የተለያዩ ጽሁፎችን ማንበብ፣ የተለያዩ ሙዚቃና ፊልሞችን ማየት የቋንቋ ችሎታችንን ያዳብራል። ከዚህ በተጨማሪ
በቋንቋ ትምህርት ፈተና ጥሩ ውጤት ለማምጣት የሚሰጠው መማሪያ መጽሐፍ በቂ ስላልሆነ የተለያዩ አጋዥ መጽሐፎችን ማንበብና ጥያቄዎችን እየሰሩ መለማመድ ያስፈልጋል። በጥናት ወቅት ለራሳችሁ ሰዓት እየያዛችሁ ጥያቄዎችን በፍጥነት መስራት መለማመድም አለባችሁ። ምክንያቱም ፈተና ውስጥ ከእውቀት በተጨማሪ ፈተናውን በፍጥነት መስራትም አስፈላጊ ነው። አስታውሳለሁ 8ኛ ክፍል ሚኒስትሪ ስፈተን እንግሊዘኛ ትምህርት ላይ ሰዓት አልቆብኝ 14 ጥያቄ ሳልሰራ ሰጥቻለሁ። አሁን ደግሞ የሂሳብ ወይም ማትስ ትምህርትን እንዴት እንደምታጠኑ እንመልከት። የሂሳብ ትምህርት ከሁሉም ትምህርት የሚለየው ሙሉ በሙሉ በሚባል ሁኔታ መደመር፣ መቀነስ፣ ማባዛት፣ ማካፈል ላይ ያተኩራል። ማለትም የሚነበብ ብዙ ወሬ የለውም። ይህን ትምህርት በጥሩ ሁኔታ ለማለፍ አንደኛ ክፍል ውስጥ አስተማሪው ምሳሌ ሲሰራ በደንብ መከታተል ያስፈልጋል። ከዛ ውጪ ቤት ውስጥ ደግሞ ቀን አስተማሪው ያሳያችሁ ምሳሌ መልሱን ሳታዩ በራሳችሁ ለመስራት መሞከር። በመጀመሪያ ሙከራችሁ ላይሳካላችሁ ይችላል። ደጋግማችሁ ሞክሩት። ስህተታችሁን እያያችሁ አስተካክሉ። መምህሩ የሰራውን እንዲሁም መጽሐፍ ላይ ያለው ምሳሌ በራሳችሁ በትክክል መስራታችሁን ስታረጋግጡ ሌሎች ጥያቄዎችን መስራት ጀምሩ። በተለይ አጋዥ መጽሐፍ ካላችሁ ለእያንዳንዱ ጥያቄ መልስ ስላለው ያ መልስ በትክክል እስኪመጣላችሁ ድረስ ደጋግማችሁ በመስራት ተለማመዱ። አጋዥ መጽሐፍ ከሌላችሁ ከጓደኞቻችሁ በመዋስ ወይም ላይብረሪ በመግባት ይህንን አድርጉ። ማትስ እና የቋንቋ ትምህርትን የሚያመሳስላቸው ነገር ሁለቱንም በየቀኑ መስራትና መለማመድ እንዲሁም ማጥናት አለባችሁ። በተለይ ማትስ 3-4 ቀን ከጥናት ስትርቁ በቀላሉ ሊረሳ እንዲሁም ከባድ ሊሆንባችሁ ስለሚችል በየቀኑ የተማራችሁትን በማጥናት እንዲሁም ብዙ ጥያቄዎችን በመስራት ተለማመዱ። ቀጣዩ ትምህርት የፊዚክስ ትምህርት ነው። እኔ ማትስ ትምህርት ላይ በጣም ጎበዝ ነኝ። የፊዚክስ ትምህርትን ደግሞ በጣም እወደዋለሁ። ፊዚክስ ከማትስ ትምህርት የሚለየው ግማሽ ቲዮሪ ግማሽ ካልኩሌሽን በመሆኑ ነው። ይህን ትምህርት ስታጠኑ በመጀመሪያ የወሬውን ወይም ቲዮሪ ፓርቱን በደንብ አንብቡት። ስታነቡ ማስታወሻ እየያዛችሁ ይሁን። ይህን ማስታወሻ በጥንቃቄ ያዙት። ሌላ ጊዜ ተመሳሳይ ጥናት ሲኖራችሁ ድጋሚ መጻፍ ሳይጠበቅባችሁ ከዚህ ማስታወሻ እንድታነቡ። የቲዮሪ ፓርቱን ማስታወሻ እየያዛችሁ በደንብ ካጠናችሁ በኋላ ፎርሙላውን በመያዝ ምሳሌዎችን በራሳችሁ መልሱን ሳታዩ መስራት ተለማመዱ። ምሳሌውን አንብባችሁ በራሳችሁ ስትሰሩ ከተሳሳታችሁ ስህተታችሁ ምን ላይ እንደሆነ ታዩና ድጋሚ መጽሐፉን ሳታዩ በራሳችሁ ስሩት። ይህን ስታደርጉ ያ ምሳሌ የተሰራበት መንገድ በደንብ ይገባችኋል። ከዚህ በኋላ ልክ ማትስ እንዳደረጋችሁት አጋዥ መጽሐፍትን በመጠቀም የተለያዩ ጥያቄዎችን በራሳችሁ በመስራት ተለማመዱ። ክፍል ውስጥ መከታተልም እንዳለ ሆኖ ይህን ትምህርት የተማራችሁ ቀን ይህንን ያጠናን ዘዴ ደጋግማችሁ ተጠቀሙ። ለማትስና ፊዚክስ የሚጠቀማቸውና እንዲሁም ግቢ ውስጥ ኤሌክትሪካል ኢንጂነሪንግ ስማር ውጤታማ ያደረጉኝ የጥናት ዘዴዎች ናቸው። ከዚህ ቀጥሎ የምናየው ደግሞ ለኬሚስትሪ የሚሆን የጥናት ዘዴ ነው። ኬሚስትሪ አብዛኛው ፓርቱ ቲዮሪ ሆኖ ቀሪው ደግሞ ሲምቦልና ኬሚካል ሪያክሽን የያዘ ነው። የቲዮሪ ፓርቱን ማስታወሻ እየያዛችሁ በደንብ አጥኑት። ሲምቦሎችንና ኬሚካል ሪያክሽን ፎርሙላዎችን ደግሞ በተደጋጋሚ የተለያየ ወረቀት ላይ በመጻፍ አእምሯችሁ ውስጥ እንዲቀረጹ አድርጉ። ለመሸምደድ አትሞክሩ፣ ምክንያቱም የሽምደዳ ጥናት እውቀት አይሆንም፣ በቀላሉም ይረሳል። ለኬሚስትሪም አጋዥ መጽሐፍ ካላችሁ የተለያዩ ጥያቄዎችን በራሳችሁ እየሰራችሁ ከዛም መልሱን ቼክ እያደረጋችሁ ስትሳሳቱ እየደጋገማችሁ ተለማመዱ። ሁሌም ከትምህርት መልስ ኬሚስትሪ በተማራችሁ ቀን ይህንን አድርጉ። ባለፈው እንደነገርኳችሁ ትምህርትን ማጥናት ከስር ከስሩ ነው። እስኪጠራቀም አትጠብቁ። በቀጣይ ደግሞ ሙሉ በሙሉ በሚባል ሁኔታ ቲዮሪ ወይም ወሬ የሆኑትን እንደ ባዮሎጂ፣ ሂስትሪ፣ ጂኦግራፊ አይነት ትምህርቶችን እንዴት እንደምታጠኑ እንመልከት። ለሁሉም ትምህርት ክፍል ውስጥ አስተማሪውን በደንብ መከታተል ያስፈልጋል። አንዳንድ አስተማሪዎች እናንተ በምትፈልጉት መልኩ ላያስረዱ ይችላሉ ወይም ላትወዷቸው ትችላላችሁ። አስተማሪው ጥሩ ስላልሆነ ትምህርቱን ጨምሮ መጥላት ለጊዜው እሱን የጎዳችሁት ሊመስላችሁ ይችላል። የምትጎዱት ግን እናንተ ናችሁ። የእናንተ ውጤት ዝቅ ቢል ትምህርቱን ብትጠሉት ከአስተማሪው የሚቀነስ ምንም ነገር የለም። እናንተ ግን በውጤትም በእውቀትም ትጎዳላችሁ። የምትማሩት መጀመሪያ ለእናንተ ቀጥሎ ደግሞ ለቤተሰባችሁ ስለሆነ እንዲህ አይነት ነገር ሲያጋጥማችሁ አላማችሁን አስታውሱ። 12ኛ ክፍል እያለሁ ማትስ አስተማሪ ሲያስተምር አይገባኝም ነበር። በጣም ይፈጥን ነበር። ሁሌም የማደርገው ከሱ ቀድሜ ምሳሌዎቹንም ጥያቄዎቹንም ዘርቼ ይሄዳለሁ።
ክፍል ውስጥ ሲያስተምር ቀድሜ ያጠናሁት ነገር ስለሆነ በቀላሉ ይገባኛል። እናንተም በተቻላችሁ መጠን በአስተማሪው ሁኔታ ጥገኛ ሆናችሁ እንዳትጎዱ ተጠንቀቁ። ወደ መጨረሻው የጥናት ዘዴ ስመለስ እነዚህ ትምህርቶች ቲዮሪ ወይም ወሬ ናቸው። ለእነዚህ ትምህርቶች ለየብቻቸው ማስታወሻ ከድሮ ደብተራችሁ ወይም ከተለያዩ ወረቀቶች አዘጋጁ። ከዛም ሁሌም ቀን የተማራችሁትን ቁጭ ብላችሁ በደንብ ትኩረት አድርጋችሁ ማስታወሻ እየያዛችሁ አንብቧቸው። የተለያዩ ከባድ የእንግሊዝኛ ቃላት ሲያጋጥሟችሁ ሳሰለችሁ ዲክሽነሪ በመጠቀም በደንብ ግልጽ እስኪሆኑላችሁ ድረስ አንብቧቸው። ዋና ዋና ሀሳብ የምትሉትን በማስታወሻችሁ ላይ እየጻፋችሁ አንብቡ። በማስታወሻ የምትጽፉት ለመጀመሪያ ጊዜ ስታጠኑ ነው። ከዛ በኋላ ግን ሁለተኛና ሶስተኛ ዙር ስታጠኑ መጀመሪያ የጻፋችሁትን ማስታወሻና የመማሪያ መጽሐፋችሁን አንድ ላይ አንብቡ። መጽሐፍ የምትፈልጉት አዲስ ነገር ሲኖር የተለየ ቀለም ባለው እስክሪብቶ የበፊቱ ማስታወሻችሁ ላይ ከጎኑ ወይም ከላይ በትንሹ እየጻፋችሁ እንዲሁም እያሰመራችሁ በደንብ ደጋግማችሁ አንብቡት። ለእነዚህ ትምህርቶች ሽምደዳ ልታስቡ ትችላላችሁ፣ ግን አሁንም ቢሆን ሽምደዳ መፍትሄ አይደለም። ስታጠኑ ተረጋግታችሁ ጸጥ ያለ ቦታና የሚመቻችሁ የጥናት ጊዜ ላይ በደንብ ትኩረት አድርጋችሁ አንብቧቸው። ለመጀመሪያ ጊዜ በዚህ ሁኔታ በሙሉ ትኩረት ስታነቧቸው ሁለተኛና ሶስተኛ ጊዜ ስትደግሟቸው እንደ መጀመሪያው አያስቸግሯችሁ። እነዚህ ከላይ ያየናቸው የጥናት ዘዴዎች ሁሉ ረጅም ጊዜ የሚፈልጉ ናቸው። ለዚህ ነው ደጋግሜ በየቀኑ የተማራችሁትን ሳይጠራቀም አጥኑት የምላችሁ። ደግሞ አስታውሱ፣ ጥሩ ነገር ያለ ድካም አይመጣም። ጎበዝ ተማሪ ከሌላው ተማሪ የሚለየው አስደናቂ የዕለት ከዕለት ልማዶች አሉት። እኔም 9ኛ ክፍል ላይ ጎበዝ ተማሪ ለመሆን ስወስን የቀየርኩት የዘወትር ልማዴን ነበር። እናቴ ሁሌም ትምህርትን ማጥናት ከስር ከስሩ ነው ሳይጠራቀም ትለኝ ነበር። ከነዚህ አስደናቂ ልማዶቼ ውስጥ ለእናንተ ትልቅ ዋጋ ይኖራቸዋል ያልኳቸውን 8ቱን አቅርቤላችኋለሁ። አንደኛ፣ ከአስተማሪው ቀድሞ ማጥናት። ሁሌም በየቀኑ ሌሊት 10 ሰዓት ተነስቼ የተማርኩትን ካጠናሁ በኋላ ከአስተማሪው ቀድሜ ያልተማርነውን አጠናለሁ። ምክንያቱም አንዳንድ አስተማሪዎች በጣም ይፈጥናሉ ወይም በበቂ ሁኔታ ትምህርቱን አያስረዱንም። ይህንን ስለማስብ ሁሌም ከአስተማሪው ቀድሜ አጠናለሁ። ይህን ሳደርግ ያጠናሁት በደንብ ግልጽ ላይሆንልኝ ይችላል። ነገር ግን ትምህርት ቤት ሄጄ አስተማሪው ቀድሜ ያጠናሁትን ሲያስተምር በደንብ ግልጽ ይሆንልኛል። ትምህርቱ በደንብ ይገባኛል። ከዛ በኋላ ያንን ትምህርት ብዙ መድከም ሳይጠበቅብኝ በትንሽ ጥናት ብቻ ግልጽ ይሆንልኛል። ሁለተኛ፣ ቀን የተማርኩትን ማጥናት። ሁሌም በየቀኑ ከትምህርት ቤት በኋላ የቤት ስራ ሰርቼ ስጨርስ የማደርገው ቀን የተማርኩትንና በደንብ ግልጽ ያልሆነልኝን ነገር ደግሜ አጠናዋለሁ። ብዙ ጊዜ የምጠቀመው የመማሪያ መጽሐፋችንን ቢሆንም አንዳንድ ከባድ የሆኑብኝን ነገሮች ላይ ደግሞ አጋዥ መጽሐፍትን እጠቀማለሁ። ማትስና ፊዚክስ ሳጠና የማደርገው የቲዮሪ ፓርቱን አጥንቼ ስጨርስ የተሰጡትን ምሳሌዎች አይና በድጋሚ መልሱን ሳላይ በራሴ እየሰራው እለማመዳለሁ። ምሳሌዎቹን በራሴ በትክክል መስራት ከቻልኩ በኋላ ሌሎች ጥያቄዎችን መስራት እጀምራለሁ። አጋዥ መጽሐፍቶች ላይ ያሉ ጥያቄዎች ሁሉም መልስ ስላላቸው በራሴ ከሰራው በኋላ መልሱን ቼክ እያደረግኩ ከተሳሳትኩ ደጋግሜ እየሰራው ነበር የማጠናው። በተለይ በደከመኝና በደበረኝ ጊዜ ፊዚክስና ማትስ መስራት ያነቃቃኛል። ሁሌም ሌሊት ለጥናት ስነሳ በደንብ እንድነቃ መጀመሪያ የማጠናው ፊዚክስ ወይም ማትስን ነው። ሌሎችን ትምህርቶች ደግሞ በደንብ ማስታወሻ እየያዝኩ አጠናለሁ። ጠቃሚ የምላቸውን ነጥቦች እየጻፍኩ አነባለሁ። እነዚህን የምጽፋቸውን ማስታወሻዎች ድጋሚ ሳጠና እንዲጠቅሙኝ አስቀምጣቸዋለሁ። ሶስተኛ፣ ክፍል ውስጥ በደንብ መከታተል። ክፍል ውስጥ በደንብ ለመከታተል ምቹ የሆነ ቦታ ላይ መቀመጥ አስፈላጊ ነው። እኔ 9ኛ ክፍል እንደገባሁ ያደረኩት ከአስተማሪው ፊት ለፊት መቀመጥ ነበር። ፊት ለፊት መቀመጥን የመረጥኩት አንደኛ ማንም ተማሪ ከፊቴ ስለማይሆን ትኩረቴ ሙሉ በሙሉ ትምህርቱ ላይ ብቻ ይሆናል። ሁለተኛ ፊት ለፊት ሲሆን አስተማሪው በደንብ ስለሚያየኝ ሙሉ ትኩረቴን አስተማሪው ጋር አድርጋለሁ። ማለትም በትምህርት ሰዓት ሌላ ነገር አልሰራም። ሶስተኛ ደግሞ እኔ በተፈጥሮዬ ቪዥዋል ለርነር ወይም በእይታ የሚማር አይነት ሰው ነኝ። ስለዚህ ትምህርቱ እንዲገባኝ ፊት ለፊት አስተማሪውን ማየት አለብኝ። ለማስረዳት ወደ ኋላ ሲሄድ እንኳን ዞር እያየሁ ነበር የምማረው። አንዳንድ ጎበዝ ተማሪዎች ከኋላ መቀመጥ የሚመቻቸው አሉ። እናንተም ሞክራችሁ ለእናንተ ምቹ የሆነውን ቦታ በመምረጥ ክፍል ውስጥ የሚሰጠውን ትምህርት በደንብ ተከታተሉ። ይህን ስታደርጉ በጥናት ሰዓት ብዙ አያስቸግራችሁ። አራተኛ፣ ቅዳሜና እሁድ የሳምንቱን ጥናት አንድ ላይ መከለስ።
ቅዳሜና እሁድ ብዙ ጊዜ ለተማሪዎች የእረፍት ቀን ሊሆን ይችላል። ለኔ ግን ረጅም የጥናት ቀናት ነበሩ። ቅዳሜ ዩኒፎርም ካጠብኩና እናቴን ትንሽ ስራ ካገዝኩ በኋላ በሳምንት ውስጥ የተማርኳቸውን እንዲሁም ሳምንቱን ሙሉ ሳጠናቸው የነበሩትን ትምህርቶች ቅዳሜና እሁድ ሁሉንም ትምህርቶች ፕሮግራም አውጥቼ ለከባዶቹ ሰፋ ያለ ሰዓት፣ ቀለል ለሚሉት ደግሞ አነስ ያለ ሰዓት ሰጥቼ በደንብ አጠናለሁ። መከለስ ያለብኝን እከልሳለሁ። 5ኛ ህልምን ላገኙት ሰው ሁሉ አለማውራት። እኔ ህልሜን ከቤተሰቦቼ ውጪ ለማንም አውርቼ አላውቅም። ማንም ጠይቆኝም አያውቅም። ቤተሰቦቼ የህልሜ ደጋፊ ናቸው። ተስፋ ስቆርጥ እንኳን ወይ ፈተና ውጤት ዝቅ ሲልብኝ ሳዝን እናቴ ያለፈው አልፏል፣ እሱን ተይና ለሚቀጥለው ተዘጋጂ ትለኛለች። ልክ ወደ ፈተና ሲሄድ ደግሞ ተፈትነሽ እንደወጣሽ ከጓደኞችሽ ጋር መልስ እንዳትነጋገሪ፣ ቀጥታ ወደ ቤትሽ ነይ ትለኛለች። ይህን የምትልበት ምክንያት መልስ ከልጆች ጋር አውርቼ አጋጣሚ ኤክስ ብሆን እንዳይከፋኝ፣ ለቀጣዩ ፈተና እንዳልረበሽ ስለምታስብ ነበር። እኔም ስለምረዳት ከፈተና እንደወጣው ስለ ፈተና ሳላወራ ወደ ቤት ይመለሳለሁ። አንድ ቀን 10ኛ ክፍል ሆኜ አንድ የሰፈራችን ልጅ ጋር ከትምህርት ቤት እየተመለስን ማትሪክን ስንት ለማምጣት አስበሻል አለኝ። 4 አልኩት ወዲያው ነው። ከዛ 4 አይከብድም ብሎ እኔን ያለማመንና የጥርጣሬ ፊት ሲያሳየኝ በጣም ተገረምኩ። ህልምን ላገኙት ሰው ሁሉ ማውራት ጥሩ አይደለም። ምክንያቱም የምታወሩት ሰው እንደምታስቡት ትችላላችሁ በርቱ ሳይሆን እንዴ ይሄማ አይሆንም ብሎ ተስፋ እንዳያስቆርጣችሁ። ህልማችሁን ለሚረዳችሁና ለሚያግዛችሁ በእናንተ ላይ እምነት ላለው ሰው ብቻ አውሩ። 6ኛ በፈተና ሰዓት አለመጨናነቅ። እንደነገርኳችሁ አንድን ትምህርት ፈተና ከመድረሱ በፊት 2-3 ጊዜ አጠናለሁ። ፈተና ሲደርስ ፈተና የሚለው ቃል በራሱ የማስጨነቅ ባህሪ አለው። እኔ ግን ሁሉንም ቀድሜ አንብቤ ስለምጨርስ በፈተና ወቅት የማደርገው እስከዛ ቀን ድረስ ያጠናኋቸውን ትምህርቶች መከለስና በቂ እረፍት ማድረግ ነበር። የፈተና ሀሳቡ ራሱ ያስጨንቃል። እንደምታውቁት ጭንቀት ደግሞ በጣም ያደክማል። ከተቻለና ጥናታችሁን ቀድማችሁ ከጨረሳችሁ በፈተና ሰዓት በቂ እረፍት ማድረግ አለባችሁ። በደከማ አእምሮ በደንብ አጥንታችሁ እንኳን ወደ ፈተና ብትገቡ አእምሯችሁ በትክክል አይሰራም። ፈተናው ላይ ማመዛዘንና ንቁ ሆኖ መስራት ይከብዳችኋል። እያወቃችሁት ባለማስተዋል ብቻ ጥያቄውን ትሳሳታላችሁ። ይህን የምላችሁ እኔን ገጥሞኝ ስለሚያውቅ ነው። ፈተና ሲደርስ እስኪ ደክመኛ አጥንቼ ፈተናው ላይ በዛ ድካም ገብቼ የሰራሁትን ጥያቄ ቤቴ መጥቼ ረፍት አድርጌ ልክ የሆነ ሰዓት ላይ ፈተናውን መሳሳቴ ትዝ ይለኛል። አንዳንዴም ከፈተናው ልክ እንደወጣሁ ጠፍቶኝ የነበረ መልስ ትዝ ይለኛል። ይሄ ነገር የሚፈጠረው በፈተና ሰዓት በቂ ረፍት ካለማድረግና ከመጨናነቅ ስለሆነ ይህን ለማስተካከል ቀድሞ ማንበብ አስፈላጊ ነው። 7ኛ ፈተና ላይ መረጋጋት። ጥሩ የፈተና ውጤት ለማምጣት ቀድሞ ከማንበብና በቂ ረፍት ከማድረግ በተጨማሪ ልክ ወደ ፈተና ሲገቡ መረጋጋትም ወሳኝ ነገር ነው። ፈተና ቦታ ላይ መረበሽ፣ አጥንቼ አልጨረስኩም ብሎ መጨናነቅ ያጠናነውን እንድንረሳና የበለጠ እንድንጨነቅ ያደርገናል። እኔ ሁሌም ወደ ፈተና ከመግባቴ በፊት 2 ነገሮችን አደርጋለሁ። አንደኛ ባጠናሁት መሰረት ጥሩ መስራት እንደምችል፣ በጣም ከባድ ጥያቄ ቢመጣና ቢከብደኝ ደግሞ መሞከር የምችለውን ያህል እንደምሞክርና ለራሴ ጎበዝ እንደሆንኩ በመንገር ራሴን አረጋጋለሁ። ሁለተኛው ደግሞ አንዳንድ ተማሪዎች ከፈተና ሰዓት ቀድመው ክላስ ደርሰው ይጠያየቃሉ። ይህን ነገር ማድረግ አልወድም። ምክንያቱም ከሚጠያየቁት ውስጥ አጋጣሚ አንድ ነገር አዲስ የማላውቀው ነገር ካወሩ ወይም ከተሳሳትኩ በጣም እረበሻለሁ። በበቂ ሁኔታ አላጠናሁም ማለት ነው ብዬ መጨናነቅ ጀምራለሁ። በዚህ ሰዓት የማውቀው ሁሉ ይጠፋብኛል። ስለዚህ እንደዚህ አላደርግም። ጓደኞቼም እንዲያደርጉ አልፈልግም። መጠያየቅ ከፈለጉ ግን እነሱን ትቼ ራቅ ብዬ ደብተር ከያዝኩ ለፈተናው እየከለስኩ ፈተና እስኪጀመር እቆያለሁ። ልክ ወደ ፈተና ክፍል ስንገባና የፈተና ወረቀቱ ሲሰጠን ደግሞ በድጋሚ ራሴን ለማረጋጋት 2 ነገሮችን አደርጋለሁ። አንደኛው ጸሎት አደርጋለሁ። እግዚአብሔር መረጋጋትን እንዲሰጠኝ፣ የማውቀውን በማስተዋል እንድሰራ እንዲያግዘኝ፣ የማላውቀውን ደግሞ ተስፋ ሳልቆርጥ እንድሞክረው እንዲያረጋጋኝ እጸልያለሁ። ሁለተኛው የማደርገው ነገር ደግሞ ስሜን ከጻፍኩ በኋላ ሁሉንም ጥያቄዎች አነባቸዋለሁ። ሁሉንም ካነበብኩ በኋላ ከባድ ሆኖ የታየኝን መጀመሪያ እሰራዋለሁ። እንደዚህ እያደረግኩ መጨረሻ ላይ ቀላሎቹን እሰራለሁ። ይህን የማደርግበት ምክንያት ራሴን ለማረጋጋት ነው። ሁሉንም ጥያቄዎች ሳይና ከባዱን መጀመሪያ ስሰራ ሌላው ቀላል እንደሆነና የሚያስጨንቀኝ ነገር እንደሌለ ለራሴ እየነገርኩት ነው። ፈተናውን ስጨርስ ሰዓቱ ገና ከሆነ 2-3 ቼክ አደርገዋለሁ። በተለይ ማትስ ትምህርት በጣም በቀላሉ ሊሸውድ ስለሚችል በደንብ ቼክ አደርጋለሁ። 8ኛ
የፈተና ውጤት ምንም ቢሆን መቀበል። ምንም ያክል ብናጠና ብንረጋጋ አንዳንዴ የፈተና ውጤታችን እንደጠበቅነው ላይሆን ይችላል። በጣም የሚያስደነግጥ ተስፋ የሚያስቆርጥ ሊሆን ይችላል። እንደዚህ አይነት ሁኔታዎች ገጥመውኝ ያውቃሉ። በመጀመሪያ ውጤቱን እንዳየሁ በጣም አዝናለሁ፣ እናደዳለሁ፣ ሰው ማውራትም አልፈልግም። ከዛ ግን ቀስ ብዬ ራሴን ማጽናናት ጀምራለሁ። ስህተቴ ምን እንደሆነ አያለሁ፣ ለምን እንደተሳሳትኩ አስባለሁ። ከዛም በሚቀጥለው ማድረግ ያለብኝን ከራሴ ጋር እመካከራለሁ። በሚቀጥለው ጥሩ ውጤት አምጥቼ እንደማሻሽለው ለራሴ ቃል እገባለሁ። ተስፋ መቁረጥ በእኔ መዝገብ ውስጥ የለም፣ ምክንያቱም ትልቅ ዓላማ ነበረኝ። ከዚህ ቪዲዮ የሆነ እውቀት እንደምታገኙ አምናለሁ። ከወደዳችሁት ላይክ እና ሼር አድርጉት። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ። የተለያዩ ጥያቄና አስተያየቶች ካሏችሁ ኮሜንት ላይ ጻፉልኝ። ውጤታማና ጎበዝ ተማሪ ለመሆን የሚያስፈልገውን የመጀመሪያ እርምጃ እናወራለን። ፍሬሽ የግቢ ተማሪ እያለሁ ገና ወደ ግቢ ስመጣ አመጣለሁ ብዬ ያሰብኩት ውጤት ነበረ። አደርጋለሁ ብዬ የማስባቸውን ብዙ ነገሮች ነበሩ፣ ግን እንዳሰብኩት አልሆነም። ከዛ ይልቅ ከጓደኞቼ ጋር መጫወት፣ ማውራት፣ ፊልም ማየት፣ መብላት፣ መተኛት ሆነ ስራዬ። ከዚህም በላይ ደግሞ ማታ ማታ በማውራትና በመጫወት አምሽቼ ስለምተኛ ቀን ቀን ክላስ ውስጥ እንቅልፌ ይመጣ ነበር። ክላስ ውስጥ ተምሬ ከሚገባኝ ይልቅ የማይገባኝ ነገር ይበዛ ነበር። በዚህ ሁኔታ ዓላማዬን ረስቼ እያለሁ የመጀመሪያውን ኮመንት ቴስት ተፈተነ። እንደነገርኳችሁ ብዙ አላጠናም ነበር፣ ተዘናግቼ ነበር እና የፈተናው ውጤት ከሳምንት በኋላ ተሰጠን። ዶርም ውስጥ ካለነው የኢንጂነሪንግ ተማሪዎች ውስጥ ዝቅተኛው ውጤት የኔ ነበር። ከ25ቱ 13 ነበር ያመጣሁት፣ ኦልሞስት ግማሽ ማለት ነው። የሚገርመው ነገር ከ12 ስንመጣ በውጤት እኔ ይበልጣቸው ነበር። ውጤቱን መጀመሪያ ሳየው አዝኜ ነበር። የጓደኞቼን ሳይ ደግሞ የበለጠ አዘንኩ። ዓላማዬን፣ ማንነቴን፣ ሁሉንም እንደረሳው ተሰማኝ። ለብዙ ቀናት በራሴ አዘንኩ፣ ራሴን ወቀስኩ። ከዛ በኋላ ራሴን ለማሻሻል ወሰንኩና አንዳንድ ነገሮችን ከጓደኞቼ ተለይቼ ማድረግ ጀመርኩ። በዚህ ምክንያት ከጓደኞቼ ጋር ትናንሽ ክፍተቶች መፈጠር ጀመሩ። ብቻ ራሴን ለማሻሻል ከወሰንኩ በኋላ ቆም ብዬ ሳስተውል ማድረግ የሌለብኝን እያደረግኩ ነበር። ማታ እስከ 8 እና 9 ሰዓት ማምሸት፣ ዝም ብሎ ማውራት። ይህን ስረዳ ነገሮችን ለማስተካከል ሞከርኩ። በጊዜ ለመተኛት፣ ለትምህርቴ ትኩረት ለመስጠት ሞከርኩ። ግን እንዳሰብኩት ቀላል አልነበረም። እኔ ሆን ብዬ ባላመሽ እንኳን እነሱ ስለሚያመሹ መተኛት አልችልም። በቀላሉ እረበሻለሁ። አንዳንድ ቀን ዘመድ ጋር እየሄድኩ ለማጥናት ሞክራለሁ። በዚህ ሁኔታ ከጓደኞቼ ጋር መቃረንና መራራቅ ጀመርን። ይሄ ደግሞ በጣም ይረብሸኛል። ጓደኞቼን እወዳቸዋለሁ፣ ህልሜን ማሳካትም እፈልጋለሁ። ግን ሁለቱንም እኩል ማስኬድ አልቻልኩም። ብቻ እንደምንም ከራሴ ጋር እየታገልኩ ነገሮችን ለማጣጣም እየሞከርኩ ፎር ለማምጣት ያቀድኩት ቀርቶ 3.57 አምጥቼ ዓመቱን ጨረስኩ። ከጓደኞቼ ውጤት አንጻር የኔ ውጤት ትልቁ ነበር። ግን ዓላማዬ ጓደኞቼን መብለጥ ሳይሆን ፎር ማምጣት ነበር። አልተሳካልኝም። ራሴን በጣም ወቀስኩ። ምክንያቱም ግቢ ውስጥ በጣም ብዙ ነፃ ጊዜ አለ፣ ብዙ አጋዥ መጻሕፍት አሉ፣ ብዙ መስራት ይቻላል። ስለዚህ ፎር ማምጣት ግዴታዬ ነው ብዬ አስቤ ነበር። ዓመቱ አልቆ ክረምት ለእረፍት ቤተሰብ ጋር ሲሄድ በደንብ ማሰብ ጀመርኩ። አሁን ከትምህርቴና ከጓደኞቼ አንዱን መምረጥ እንዳለብኝ ገባኝ። ክረምቱን ሙሉ አሰብኩ፣ ተጨነቅኩ። አባቴን አማከርኩ፣ ሌላም ሰው አማከርኩ። ሁሉም ጓደኞችሽን ሳትተይ በትምህርትሽም ውጤታማ መሆን ትችያለሽ ብለው የተለያዩ ሀሳቦችን ነገሩኝ። ግን የነገሩኝን ሁሉንም መንገዶች ሞክሬያለሁ። የዛን ክረምት ትልቁ ሀሳቤ ይህንን ጉዳይ መወሰን ነበር። መስከረም ላይ ወሰንኩ። ከጓደኞቼ መለየትና ትምህርቴ ላይ ትኩረት ለማድረግ ወሰንኩ። 2ኛ ዓመት እንደገባን ዶርም በፍላጎት ግቡ ሲባል ጓደኞቼን ትቼ ከሌሎች ልጆች ጋር ገባሁ። ከጓደኞቼ ጋር ተለያየሁ። እናም አንድ ውሳኔ ወሰንኩ። ግቢ ውስጥ ዝም ብሎ ሰላም ከመባባል ውጪ ምንም አይነት ጓደኛ አያስፈልግም ብዬ አሰብኩ። ትምህርቴ ላይ ትኩረት ማድረግም ጀመርኩ። መጀመሪያ ላይ ትንሽ ይከብዳል። ብቻም መሆን፣ ብቻም መብላት፣ መጠጣት፣ መውጣት፣ መግባት ይከብዳል። በዚህ ሁኔታ የመጀመሪያውን ሴሚስተር 3.8 አመጣሁ። አጋጣሚ የዶርሜ ልጆች በጣም ጥሩ ልጆች ነበሩ። እናወራለን። ከዛ ውጪ ግን የበዛ ቅርርብ አልነበረንም። በዚህ ሁኔታ 2ኛው ሴሚስተር ላይ ብዙ ነገሮችን ብቻዬን ማድረግ ለመድኩና በኋላ ላይ እየቀለለኝ መጣ። ሙሉ ትኩረት ትምህርቴ ላይ አደረኩ። በዚህ ሁኔታ 2ኛው ሴሚስተርን ፎር አምጥቼ ጨረስኩት። በጣም ነበር ደስ ያለኝ። ህልሜ ተሳካ ብዬ ተደሰትኩ። ምንም አይነት ሁኔታና ደረጃ ውስጥ ብትሆኑም ጓደኛ ወሳኝ ነገር ነው። ጓደኛ የእናንተን ስኬት፣ ባህሪና መልካምነት ይወስናል። ጎበዝ ተማሪ መሆን ከፈለጋችሁ
ጓደኞቻችሁን ከናንተ የበለጡ ጎበዝ ተማሪዎች አድርጉ። ውጤታማ መሆን ከፈለጋችሁ በዙሪያችሁ ውጤታማ ሰዎችን ፈልጉ። ሀብታም መሆን ስትፈልጉ በዙሪያችሁ ሀብታም ሰዎችን ፈልጉ። 5 ሰነፍ ጓደኞች ካሉ 6ኛ አንተ ትሆናለህ የሚባል አባባል አለ። የሚወዱትን ጓደኛ መተው በጣም ከባድ ነው። ግን ሁሌም ህይወት ውስጥ ሁለት አብሮ የማይሄድ ነገርን ባንዴ ማግኘት አይቻልም። መምረጥ ግድ ነው። እንዴት ጎበዝ መሆን እንደሚቻልና እንዲሁም የተለያዩ ያጠናን ዘዴዎችን ለመከታተል ሰብስክራይብ አድርጉ። የተለያዩ ጥያቄዎችና ሀሳቦች ካሏችሁ ኮሜንት ላይ ጻፉልኝ። ሁሉም ተማሪ እንዴት ጎበዝ መሆን እንደሚችል እናወራለን። ጎበዝ ተማሪ ለመሆን ዋናው ቁልፍ ነገር መጀመሪያ ዓላማ መያዝ ነው። ጎበዝ መሆን የምትፈልጉት ለምንድን ነው? ቤተሰባችሁን ለማስደሰት፣ በጓደኞቻችሁ ለመከበር፣ ትልቅ ደረጃ ለመድረስ ወይስ ለምን? ይህንን ጥያቄ በደንብ አስባችሁ መልሱ። ምክንያቱም ሁሌም ማጥናት ሲሰለቻችሁ፣ ሲደክማችሁ የሚያበረታችሁ ቁልፍ ስለሆነ። ዓላማችሁ መልካም ቢሆን ጥሩ ነው። ለምሳሌ ተምራችሁ ትልቅ ቦታ ደርሳችሁ ቤተሰቦቻችሁ ካለባቸው ችግር ማውጣት ወይም ራሳችሁን ትልቅ ቦታ ማድረስ ከሆነ ሁሌም ስለ ቤተሰቦቻችሁና ስላለባችሁ የተለያዩ ችግሮች ስታስቡ ይህን ለመፍታት ጎበዝ ሆኖ መማርን ታስባላችሁ። የምትወዷት እናታችሁ የሆነ ነገር ቸግሯት ስታዩ ዓላማችሁን ታስታውሳላችሁ። ይህንን ትልቅ ዓላማ ከያዛችሁ በኋላ ቀጣዩ ደረጃ ጎበዝ መሆን እችላለሁ ብሎ ማመን ነው። ሁሉም ነገር ይቻላል ሲባል ሰምታችሁ የለ? አዎ፣ ሁሉም ነገር ይቻላል። የማይቻል ነገር የለም። ሁሉም ተማሪ ጎበዝ መሆን ይችላል። ይህንን ሐሳብ ከወሬ ባለፈ እችላለሁ ብላችሁ ማሰብ አለባችሁ። ይህን ስታስቡ ሐሳባችሁን ለሚደግፉ ሰዎች ብቻ አውሩ። ለሌላ ሰው ካወራችሁ አብዛኛው ሰው ሳያስበው ተስፋ የማስቆረጥ ልማድ አለው እና ተስፋ ሊያስቆርጧችሁ ይችላሉ። ብትችሉ እችላለሁ ብላችሁ እንዳመናችሁ ለሌሎች ሰዎች ሐሳባችሁንና እቅዳችሁን አትናገሩ። በልባችሁ ያዙትና ወደ ቀጣዩ ደረጃ ሂዱ። እንደምትችሉ ካመናችሁ በኋላ ያለው ስራ በጣም ቀላል ነው። ለተለያዩ ትምህርቶች የተለያዩ ያጠናን ስልቶችን ተጠቀሙ። ካልኩሌሽን ለሚበዛባቸው ትምህርቶች ትንሽ ጥናትና ብዙ ምሳሌዎችን መስራት አለባችሁ። ሽምደዳ ለሚባሉት ትምህርቶች ደግሞ የብዙ ሰዓት ጥናት ያስፈልጋቸዋል። ይህንን ስላችሁ ሸምድዱ እያልኩ አይደለም። እኔ እንደነዚህ አይነት ትምህርቶችን ሳጠና የማደርገው በደንብ ትኩረት አድርጌ ትንሽ አጠናና ከዛ ያጠናሁትን በሐሳቤ ወይም በአእምሮዬ ምን ማለት እንደሆነ በራሴ አገላለጽ ደጋግሜ አሰላስለዋለሁ። ሂስትሪም በሉት ጂኦግራፊ ስታጠኑ ሽምደዳን አትጠቀሙ። ከዛ ይልቅ ሐሳቡ በደንብ ግልጽ እስኪሆንላችሁ ድረስ ደጋግማችሁ አንብቡት። ጊዜ ሊፈጅ ይችላል፣ ግን ሁሌም ጥሩ ነገርን በቀላሉ አይገኝም። ከዚህ በፊት ግን እናንተ በትምህርታችሁ የትኛው ደረጃ ላይ እንደሆናችሁ ራሳችሁን ጠይቁ። ዝቅተኛ ውጤት ያለው፣ መካከለኛ ውጤት ያለው ወይስ ጥሩ ውጤት ያለው ተማሪ ናችሁ? ይህንን ለራሳችሁ ከመለሳችሁ በኋላ ውጤታችሁ ሁሌም ዝቅተኛ የሚሆንባችሁ ከሆናችሁ ምንም አትጨነቁ። ጎበዝ ተማሪ መሆን ትችላላችሁ። እንዳልኳችሁ በመጀመሪያ ዓላማ ይኖራችሁ። ከዛ እችላለሁ ብላችሁ ራሳችሁን አሳምኑ። ከዛ በኋላ በነገርኳችሁ ያጠናን ዘዴ ተጠቅማችሁ ጥናታችሁን አሁኑኑ ጀምሩ። ግን እናንተ የምታጠኑት ጥሩ ውጤት ከሚያመጣው ተማሪ መብለጥ አለበት። ማለትም አንድ ብዙ ዕዳ ያለበት ሰው ሀብታም መሆን ቢፈልግ መጀመሪያ ዕዳውን መክፈል እንዳለበት ሁሉ እናንተም ለሚመጣው ፈተና ጥሩ ውጤት ለማምጣት እስከዛሬ ሳታጠኑት ያለፈውን እንዲሁም አሁን ላይ ያለውን ጨምራችሁ በደንብ ማጥናት አለባችሁ። ጥሩ ውጤት ለማምጣት በቀን 3 ሰዓት ማጥናት የሚያስፈልግ ከሆነ እናንተ ማጥናት ያለባችሁ በቀን ለ5 እና 6 ሰዓታት ይሆናል። ትምህርቱን ገና እየጀመራችሁ ከሆነ ደግሞ ለ4 ሰዓታት አጥኑ። በዚህ ጊዜ ማድረግ የምትችሉትና የሚገባችሁን ሁሉ አድርጉ። ጎበዝ ተማሪ መሆን በአንድ ሴሚስተር ወይም በአንድ ዓመት ላይመጣ ይችላል። ግን ዛሬውኑ ጀምሩ። ቀስ በቀስ እንደ ብርታታችሁና እንደ ጥንካሬያችሁ እዛ ጋር መድረስ ትችላላችሁ። ይህን ስላችሁ ግን አድካሚ ነው ብላችሁ ተስፋ እንዳትቆርጡ። እንደምትችሉ መኑና ማድረግ የሚገባችሁን ሁሉ አድርጉ። ምንም አይነት ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። መካከለኛ ውጤት ለምታመጡ ተማሪዎች ደግሞ ጎበዝ መሆን ለእናንተም ይቻላል። ዓላማችሁን ካስቀመጣችሁና እችላለሁ ብላችሁ ካመናችሁ በኋላ ሁሉንም ትምህርት እንደየባህሪያቸው በራሳችሁ ያጠናን ዘዴዎች በደንብ አጥኑ። እናንተም ልክ ዕዳ እንዳለበት ሰው ናችሁ። ከዚህ ዕዳ ወጥታችሁ ጎበዝ ተማሪ ለመሆን ጎበዝ ተማሪ በቀን 3 ሰዓት ካጠና እናንተ ደግሞ ለ4 እና 5 ሰዓት ያህል ትናንት ሳታጠኑ ያለፋችሁትንም ጨምራችሁ አጥኑ። ጎበዝ መሆን እንደምትችሉ መኑ። ዛሬውኑ ጥናታችሁን ጀምሩ።
ጥሩ ውጤት ለምታመጡ ተማሪዎች ደግሞ ጥናታችሁን ባለው ልምዳችሁ ቀጥሉበት። አንዳንዴ ሁሉም ትምህርት እንዳሰባችሁት ጥሩ ሳይሆን ቀርቶ ዝቅ ቢልባችሁ ተስፋ እንዳትቆርጡ። ሁሌም እንድትበረቱ ብትወድቁም እንድትነሱ ትልቅ ዓላማ አስቀምጡ። ዓላማ ካላችሁ ምንም አይነት ችግር ቢገጥማችሁ ለማለፍ ጥንካሬ ይኖራችኋል። በህይወት ውስጥ ሁሉም ያልፋል። እናንተ ግን ብርቱና ጠንካራ ሆናችሁ ቀጥሉ። ስለተለያዩ የአጠናን ዘዴዎች እንዲሁም ጎበዝ ተማሪ ስለመሆን ጥያቄና አስተያየት ካላችሁ ኮሜንት ላይ ጻፉልኝ። አብራችሁኝ ስለቆያችሁ አመሰግናለሁ። መልካሙን ሁሉ እመኝላችኋለሁ።